የመዋቅር ትግበራ ሂደቱና የአመራር ምርጫ ሂደቱ ምን ይመስላል? እንዲሁም ጥቅምና ተግዳሮቱን አንቺ ከተረዳሽ ምን ይመስላል? ያው አሁን ላይ እንትኑስ መዋቅሩም ስለተቀየረብን ትንሽ አባላት ላይ ያለው የግንዛቤ እንትን ፈታኝ አድርጎናል። እንደኛ ማለት እንደ ሰንበት ትምህርት ቤት ግን እንደ ሀገር እንደ አንድነቱ ጥሩ እድሎች ያሉት ይመስላል። አንድነቱን የሚያጠነክራል። ልምዶችንም ምኖችንም ጥሩ ነው ስልጠናው ማለት ነው። እሺ ይህ የሰንበት ትምህርት ቤት በዚህ መልኩ መደራጀት በአጠቃላይ ለቤተ ክርስቲያን ምን አይነት ጥቅም ሊሰጥ ይችላል? ለቤተ ክርስቲያን የሚሰጠው ጥቅም ብዬ የማስበው እንደኔ አንድ አይነት ሀሳብ ለአንድ ተልእኮ እስከሆነ ድረስ የተቋቋም ነው። የተለያየ ሀሳብ እንዳይኖረን እርምጃችን የተለያየ እንዳይሆንና በአንድ አይነት ተልእኮ እንድንንቀሳቀስ አንድ ወጥ የሆነ ስርዓት መሆኑ ጥሩ ነው ለኛ። እሺ ይህ የተመረጠ የሰንበት ትምህርት ቤት አመራር የመጀመሪያ የተናበበ መዋቅር ውጤታማ ለማድረግ አሁን ከተመረጡት አመራሮች ምን ይጠበቃል ብለሽ ታስቢያለሽ? አሁን ከተመረጥ ነው የሚጠበቀው አንደኛ የሚሰጠንን ስልጠናዎች በአግባቡ መውሰድ፣ መረዳት፣ ያንን ለመተግበር ደግሞ ዝግጁ መሆን። ያው በእውቀት ብቻ ሳይሆን በእግዚአብሔርንም በመጠየቅ ነውና በእውቀት አይደለም እንትን የሚባለው የልምዶችን ሼር በማድረግ የምንችለውን ሁሉ በተነሳሽነት በመስራት ነው ከኛ የሚጠበቀውና ማነሳሳት፣ አባላትን ማነሳሳት፣ እኛ የተረዳነውን ነገር ለአባላት በማስረጽ ወደ ተግዳሮቶች ይኖራሉ። ግን ያው ያለመሰልቸት በቁርጠኝነት ከእግዚአብሔር ጋር መስራት እንዳለብን ነው የሚሰማኝ። እሺ በመጨረሻም ለሰንበት ትምህርት ቤቱ አጠቃላይ ምን መልእክታለሽ? ያው ለሰንበት ትምህርት ቤቱ አዲስ ነገር አንፍራ ነው የምለው። አሁን በጣም ተግዳሮት እየሆነ ያለው አዲስ ነገር ሲመጣ ወደ ኋላ የመሸሽ ከለውጡ ከእድሎች ይልቅ ችግሮችን አስፍተን የምናየውና ለውጥን አለመፍራት እግዚአብሔርን ይዞ መስራት። አንድነት ደግሞ ኃይል ነው። በዚህ ነው ያምናለው እና ተቀብለን ብንሰራው ጥሩ እድል ነው። ይህ አዲሱ የመዋቅር ትግበራ ለሰንበት ትምህርት ቤት ምን ጥቅም ይሰጣል ብለው ያስባሉ? ይሄ አዲሱ ትግበራ ያው ሁሉም ወጥ እንዲሆንና ዘመኑን የዋጀ አሰራሮችን ተከትለን እንድንተገብር ይረዳናል ማለት ነው። እሺ በተዘጋጀው ስልጠና ምን አይነት ለውጥ ሊመጣ ይችላል ብለው ያስባሉ? አሁን ዛሬ ሁለተኛ ቀን ነው። ትላንትና የኮሚኒኬሽን ስኪል እንዴት ተግባቦትን እንዲኖረን የሚረዳውን ነገሮችን እውቀት ወስደናል። ዛሬ ደግሞ የስትራቴጂ ቲንኪንግ ወይም የስልታዊ እቅድ አዘገጃጀት ነው። ስለዚህ ከዛ ላይ ተነስተን በአሁኑ ሰዓት ያለንበትን ልንፈትሽ እድሉን ይሰጠናል። ስለዚህ ጥሩ ነገሮችን እያዳብርን እንሄዳለን ማለት ነው። እሺ የሰንበት ትምህርት ቤት በዚህ መልኩ መደራጀት በአጠቃላይ ለቤተ ክርስቲያን ምን አይነት ለውጥ እና ጥቅም ሊሰጥ ይችላል? የአንድ አይነት ወጥ መሆኑ፣ አንድ አይነት አሰራር መኖሩ፣ ሁሉም አተገባበሩም በአንድ ጊዜ ይኖራል። ማንም የሚጎትተው ነገር ላይኖር ይችላል። ሁለተኛ ምን ላይ እንዳለን ራሳችንን የምንገመገምበትን እድሎች ይኖረናል። ለምሳሌ ያክል እኛ ከአንድነቱ ወይም አንድ አይነት አሰራር ባይኖር የምንሄድበት በባህላዊ ወይም የድሮ የኋላ ቀረሽ አሰራር እየሄድን ሊሆን ይችላል። ራሳችንን ላናውቀው እንችላለን። ግን በአንድነቱ ተጠንቶ ብዙ ነገር ተፈትሾ ስለሚመጣ ዘመኑን የዋጀ አሰራር ስለሆነ በዛ መሰረት በጣም ጥቅም አለው ማለት ነው። ራሳችንን ለመፈተሽም ያለንበትንም አሰራር ለማወቅ እድሉ ይፈጥርልናል ማለት ነው። እሺ ይህንን የመዋቅር ትግበራ ውጤታማ ለማድረግ አሁን ከተመረጡት አመራሮች ምን ይጠበቃል ብለህ ታስባለህ? እንግዲህ በአዲሱ በተመረጥነው መሰረት ያለውን የሰንበት ትምህርት አንድነት ያለውን መመሪያዎቹን ተልኮልናል። እሱን እየተከተልን ማስተግበር፣ ስራዎችን እየተቀበለ ወደ ታች ማውረድና ያንን ስራ በአግባቡ መወጣት ያስፈልጋል ሁሉም አመራር ማለት ነው። እሺ በመጨረሻ በአጠቃላይ ለሰንበት ቤት መልእክት ካለ? ያው ሁሉም የሰንበት ትምህርት ቤት አመራር በአሁኑ ሰዓት ስልጠና እየወሰደ ስለሆነ ይሄንን ነገር ሁሉም አቴንድ አድርጎ መከታተል፣ ስልጠናውን መውሰድ ያስፈልጋል። ይህን ስልጠናውን ደግሞ ከወሰደ
ለመተግበር ብዙ አያስቸግረውም የሚል ነው። ስለዚህ ሁሉም ይህንን ስልጠና የቀሩት 2 ጊዜያት አለ እዛ ላይ እንዲገኙ እጋብዛለሁ። ይህን የመዋቅር ትግበራ ሂደትና የአመራር ምርጫ ሂደቱ እንዴት አገኘኸው? እንዲሁም ደግሞ ጥቅምና ተግዳሮት ምን ይመስላል? ኦኬ ያው የነበርንበት ትሬንዶች አሉ። ከነዛ አንጻር ስናይ ያው አንደኛ አባላት ወደ ሲስተም ከማስገባት አንጻር ያው እኛም መጀመሪያ ስንሰማው አዲስ ነገር ሲኖር ማንም ቶሎ አክሰፕት አያደርግም። ከሱ አንጻር አንዳንድ ችግሮች አጋጥመውናል። ማለትም ምርጫ ሲደረግ ለምሳሌ በፊት የስራ አመራር ምርጫ ሲደረግ አስመራጭ ኮሚቴዎች ናቸው አብዛኛው ስራ ሰርተው መጥተው ዘናፍተር አባላት ድምጽ እንዲሰጡ ነበር የሚደረገው። አሁን ባለው የምርጫ ሂደት ግን እንደ አሰራር ሆኖ ነው የመጣው። አይ ቲንክ በሁሉም ሰንበት ትምህርት ቤቶች በሚደረግ ምርጫ ላይ የአስመራጭ ኮሚቴ ይሆናሉ ብሎ የመረጣቸውን አባላት መልምሎ ካመጣ በኋላ ያው እግዚአብሔር የፈቀደውን የወደደውን ይምረጥ በሚል በጣም ነው የተከናወነው። ከዛ ውስጥ እንዳጋጣሚ ሆኖ እኛ በጣም ይሄን እድል አግኝተናል። እድልም ነው ትልቅ ኃላፊነትም ነው። እንደኔ ያው ተቀብያለሁኝ። ከኛ ውስጥ ከተመረጡ እንደ ቅድም እንዳልሽው ተግዳሮት ሆኖ የገጠመን ከተመረጡት ውስጥ ኃላፊነትን ለመቀበል የተቸገሩ አዲስ የተመረጡ የስራ አመራሮች ነበሩ። በእነሱም አይ ቲንክ በእኛ ውስጥ 2 ልጆች ተተኪ ያስገብተን እንድንቀጥል ሆኗል። ይሄ ከየት የመጣ ነው? አባላት የመጣውን አዲስ መዋቅር ብዙም ግንዛቤ ካለመኖር የተነሳ አዲስ ነገር ለመቀበል ያው ከባድ ነው ብዬሻለሁ። ከዛ የተነሳ ሰው ቶሎ ወደ መስመር ገብቶ ያን ነገር ለማየት ፈቃደኛ አይደለም አብዛኛው ሰው። ልክ እንደዚህ አይነት ስልጠናዎች ለስራ አመራሮች ሳይሆን ለአባላትም ቢሰጥ በፊት ከነበረው ጋር ኮምፔር እያደረገ ያለውን ጥቅም እያስቀጠለ መሻሻል ያለበትን ኮሜንት እያደረገ ቢሄድ ጥሩ ነው ላለው። እንደኔ ፐርሰናል ቪው የሚሆነው የኔ ምንድነው በፊት ከነበረው የተሻለ ነው ብዬ አስባለሁ። አንደኛ ተመሳሳይ የሆነ ስርዓት መከተል በራሱ አሁን እንዳየነው የስልታዊ እቅድ ከምንለው ውስጥ አንዱ ምንድነው ተመሳሳይ የሆነ እንትን ሲኖረን በሰንበት ትምህርት ቤቶች የምንከተላቸው የቲቺንግ ለርኒንግ ፕሮሰስ አዲሱ ስርዓተ ትምህርት ለምሳሌ ብናይ በሁሉም ሰንበት ትምህርት ቤት አዲስ የመማር ማስተማር ሂደቶችን ሲከተል ማንም የሰንበት ተማሪ ከቦታ ቦታ ቢንቀሳቀስ ከአንዱ ሰንበት ትምህርት ቤት ሌላ ሰንበት ትምህርት ቤት በሆነ ጉዳይ ቢሄድና እዛ አባል መሆን ቢፈልግ አይቸገርም። በቀላሉ የሚፈልገው ክፍል ውስጥ ገብቶ ማገልገል እንዲችል ያስችለዋል ማለት ነው። ስለዚህ የመጣው ነገር እኔ ጥሩ ነው የሚል አመለካከት አለ ማለት ነው። እሺ ጥሩ። ሰንበት ትምህርት ቤት በዚህ መልኩ መደራጀቱ በአጠቃላይ ለቤተ ክርስቲያን ምን አይነት ጥቅም ሊሰጥ ይችላል ብለህ ታስባለህ? አሁን ስልጠና ላይ እንደተነሳው ለቤተ ክርስቲያን ወደፊት እንደተባለው ከ10 ከ20 ዓመት በኋላ የአገልጋይ እጥረት በሚታይባቸው አካባቢ በዚህ መንገድ መሄዱ ብዙ አገልጋዮችን ማፍራት እንችላለን ብዬ አስባለሁ። በክህነትም በአመራርም ደረጃ አብዛኛው ወጣት ያው እንደምናየው በቀለም ትምህርት ላይ ያለ ስለሆነ በሁለቱም በኩል የተሳለ ሲሆን ቤተክርስቲያንን አሁን ካለባት ችግሮች ያለባትን ችግሮች ለማቃለል ይችላል ብዬ አስባለሁ። ከዚህ አንጻር የአገልጋይ እጥረትን ከመቀነስ አንጻር እና የቤተክርስቲያንን ልዕልና ከመጠበቅ አንጻር አሁን በተለያየ ቦታ ላይ የሚነሱ ችግሮች አሉ። አንዳንድ ቦታ ካለማወቅ ማለት በቤተክርስቲያን ያለ ስብስብ አላዋቂ አድርጎ ከማየት የተነሳ ማለትም ስፒሪቹዋል የሆነ ማንነት ብቻ ያለው አይነት ነገር ወደ ዓለማዊ ሳይንሳዊ ነገር ላይ የለም ብሎ ከመጠበቅ አንጻር ኤክስተርናል የሆኑ ሰዎች ወይም ከእምነት ውጪ የኛን እምነት የማይመስሉ ሰዎች እንደዚህ አይነት አንደርስታንዲንግ ወይም ሚስ አንደርስታንዲንግ ስላላቸው ቤተክርስቲያን በተለያየ መንገድ በተለያየ ጊዜ በተለያየ ቦታ ያጠቃሉ። እሱን ከመከላከል አንጻር በጣም ከፍተኛ ሚና ይጫወታል ብዬ አስባለሁ። ለምን ዓለማዊ እውቀት ያለው አገልጋይ በሁለቱም ሲሆን መንፈሳዊም በዛው ልክ ሲኖረው ቤተክርስቲያንን ሳይንሳዊ መንገድንም ስፒሪቹዋል የሆነውን መንገድ ጠብቆ ሚዛናዊ አድርጎ ሲሄድ ይሄ ነባራዊ ሁኔታውን ወይም ደግሞ ዘመኑን በዋጀ መልኩ ለማገልገል ስለሚያስችል ወደፊት ቤተክርስቲያን አሁን ካለችበት ችግር ሁሉ ተላቃ አማኞቿን በአግባቡ ጠብቃ
ተስፋ የምናደርጋትን ርስት መንግስተ ሰማያትን ለማውረስ ፕላስ ደግሞ ምድር ላይ ያለን የዕለት ተዕለት እንቅስቃሴ ያው ስንኖር በምድር ከማንኛውም ሰው ጋር የምንኖረው ኖት ኦንሊ የኦርቶዶክስ እምነት ተከታይ ብቻ አይደለም፣ በዙሪያችን ያሉት ሰው ከነሱ ጋር በምን አይነት መልኩ መኖር አለብን፣ ድንበራችን ምን መሆን አለበት የሚለውን ነገር በደንብ ጠንቅቆ የሚያውቅ ማህበረሰብ ክሬት ማድረግ ስንችል ወይም ደግሞ አማኝ ስናገኝ እንደዚህ አይነት አማኝ ስናገኝ ቤተ ክርስቲያን በጣም ልልናዋ ተጠብቆ ለዘመናት ከትውልድ ወደ ትውልድ በሚገባ እየተላለፈች ትሄዳለች ማለት ነው። አሁን በፊት ከነበረችበት በእኛ ዘመን ብዙ ፈተናዎች አሉ፣ በፊትም አሉ። ግን አሁን በእኛ ዘመን በጣም ቀላል የምንላቸው ነገሮች ሁሉ ችግር እየሆኑብን ነው ማለት ነው። ይሄ ከምን የመጣ ነው? መንፈሳዊ አገልጋይ እጥረት ፕላስ ደግሞ የመንፈሳዊ ዝለት የምንለው ማለት ነው። ለነገሮች ትኩረት ካለመስጠት ያው የምናየው ስለሆነ በአካባቢያችን ያሉ ወጣቶች አንዳንዴ መንፈሳዊ ነገር መከተል እንደ ኋላ ቀርነት የሚያዩ የማህበረሰብ ክፍሎች ስላሉ ስፔሻሊ በእኛ እምነት ተቋም ውስጥ እሱ ያ እንዳልሆነ ወደ እኛ አቅርበን የመማር ማስተማሩን ሂደት ጠብቀው እነዛ ሰዎች ተምረው ትክክለኛውን ግንዛቤ ይዘው ሁለቱንም ሚዛናዊ ያደርገው ከዓለምም ስፒሪቹዋል ከሆነ ወይም ከቤተ ክርስቲያንም ካለው አስተምሮ ጋር ሚዛናዊ ያደርገው ህይወታቸውን በደንብ በተጠናከረ መልኩ በኢኮኖሚም በምንም የተሻለ ዜጋ የተሻለ ክርስቲያን ሆነው እንዲኖሩ ያስችላቸዋል ብዬ አምናለሁ። ወደፊት ትልቅ ተስፋ ነው ያለኝ እኔ በአዲሱ መዋቅር ፕላስ ስርዓተ ትምህርቱም ወደፊት እየተተገበረ ሲሄድ ሙሉ ለሙሉ የቤተ ክርስቲያንን ልልና አስጠብቆ መቀጠል የሚችል ስርዓተ ትምህርትና መዋቅር ነው እየተከተልን ያለ ነው ብዬ አስባለሁ። ያው በአንድ ውጤት ስለማይታይ እንደተባለው በረጅም ጊዜም ቢሆንም ከ3 ከ4 ዓመት በኋላ ያሉ ለውጦችን እያልን የምናያቸው ይሆናል ማለት ነው። አመሰግናለሁ። እሺ፣ በመጨረሻ ለሰንበት ትምህርት ቤት መልእክት ካለ? ለሰንበት ትምህርት ቤቶች ያለኝ መልእክት ቅድም እንደተባለው ነው። ይሄ አዲስ ነገር ሲመጣ የመቀበል እንትናችን እየሰማን ነው። በእኛም አካባቢ ያሉ ሰዎች የተለያዩ እነዚህ አዳዲስ መዋቅርን ለመቀበል የሚቸገሩ አሉ። ስፔሻሊ ከህፃናት ክፍል ጋር በተያያዘ ህፃናት ክፍል እንደ ክፍል ነበር ከዚህ በፊት አንዱ የሰንበት ትምህርት ቤት አንድ ክፍል ሆኖ ነበር ሲሰራበት የነበረው። አሁን ባለው መንገድ ግን ይቀየርና የጉባኤያት ማስተባበሪያ ውስጥ ይገባል። እዛ ውስጥ ሲገባ ሰዎች በእኛም የገጠመን ተግዳሮት ምንድነው? ሰንበት ህፃናት ክፍል ኦልሬዲ በዚህ መልኩ አፈረስ ነው ማለት ሰንበት ትምህርት ቤትን አፈረስን ነው እስከማለት ድረስ ይደረሳሉ። የቅድም እንዳልኩሽ ሚስ አንደርስታንዲንግ ነገሮችን እየሰራን ስናየው እውነታው ይገባናል። ለሰንበት ትምህርት ቤቶች ያለኝ መልእክት ምንድነው? አሁን የወረዱትን ነገሮች ተግባራዊ እያደረግን እየሄድን ኮሜንት እያደረግን ሁሉም ነገር ልክ ነው ማለት ሳይሆን መሻሻል ያለባቸው ነገሮች በስራ ውስጥ እያለን እያከናወን ፐርፎርም እያደረግን መሻሻል አለባቸው የምንላቸውን ነገሮች ለሚመለከተው ክፍል ሪፖርት እያቀረብን እነዛ ሞዲፋይ እየሆኑ እየተስተካከሉ ቢሄዱ ጥሩ ስለሚሆን ያሉትን ነገሮች ተቀብላችሁ አስቀጥሉ። እንደገና ደግሞ ሀሳብ ኮሜንታችሁን እየሰጣችሁ አገልግሎቱን በተሻለ መልኩ ብናሳልጥ ጥሩ ነው እላለሁ። አመሰግናለሁ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ቤቶች አንድነት መዋቅር ከመንበረ ፓትርያርክ ጀምሮ እስከ አጥቢያ ወጥ የሆነ ተቋማዊ አሰራርና የአደረጃጀት ስርዓት እንዲኖር የምንሰራው ስራ ተግባራዊ እንዲሆን ሁሉም ሀገረ ስብከቶች በመስራት ላይ ይገኛሉ። የአዲስ አበባ ሀገረ ስብከት ሰንበት ቤቶች አንድነት በሁሉም አጥቢያዎች በአዲሱ መዋቅራዊ አደረጃጀት መሰረት አመራሮችን ምርጫ አድርጎ ለተመረጡት ቀጣይ 3 ዓመት ለሚያገለግሉት አገልጋዮች ስልጠና እየሰጠ ይገኛል። ለዛ ስልጠና የተለያዩ ዘርፎች ላይ ነው የምንሰጠው። በእኛ ቲም የምንሰራው በዋናነት በስልታዊ እቅድ ሰንበት ቤቶችን ከመምራት ጋር የተገናኘ ነው። ሰንበት ቤቶች አገልግሎታቸውን በስልታዊ እቅድ እንዲመሩ ከመንበረ ፓትርያርክ የተዘጋጀውን ስልታዊ እቅድ መነሻ በማድረግ በሀገረ ስብከት በክፍለ ከተማና በአጥቢያ ደረጃ እንዴት ነው ካስኬድ አድርገን ወጥ የተናበበ ሰንበት ትምህርት ቤት የሚጠበቅባትን ኃላፊነት መወጣት ወደምትችልበት ደረጃ እንድደርስ ተገቢ የሆነ ስልታዊ አስተሳሰብ ስትራቴጂክ እቅድ አዘገጃጀትና የተዘጋጀን ስልታዊ እቅድ ደግሞ ወደ ተግባር መቀየር የሚቻልበት ክህሎት፣ ልምድና አሰራርን የምናዛምትበት የስልጠና ዘርፍ ነው። በዚህ ስልጠና የሰለጠኑ ሁሉም የሰንበት ቤት አመራሮች ተመልሰው የየራሳቸውን ከዋናው ስልታዊ እቅድ በመነሳት በማዘጋጀት ቀጣይ የአመራርነት ጊዜያቸው በስልታዊ እቅድ
የሚመራና ሰንበት ትምህርት ቤት መፈጸም የሚገባቸውን ተልዕኮ ማሳካት የሚችሉበት እድል የሚፈጥር ጥሩ አጋጣሚ ነው። ይሄንንም ሁሉም እንዲጠቀሙበት ጥሪያችን እናስተላልፋለን። አመሰግናለሁ። የተባበረ አመራርና የተጠናከረ አገልግሎት ለአንዲት ቤተክርስቲያን